ሊቃውንት አባቶቻችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ለምስራች እግዚአብሔርን አመስግኑ ሁላችሁም። እንግዲህ ቅድም እንደነገርኳችሁ ከትናንትና 3 ሰዓት ጀምሮ እስካሁን ሰዓት ድረስ ቁመው እግዚአብሔርን እያመሰገኑ ነው የሚገኙት። እነዚህ ታላላቅ ሊቃውንት አባቶቻችን ጳጳሳት፣ ኤጲስቆጶሳትን፣ ካህናት፣ ዲያቆናትን በአጠቃላይ ሊቃውንተ ቤተ ክርስቲያን ከእውቀት ማዕዳቸው እየመገቡ ለቤተ ክርስቲያን የሚያበቁ አባቶቻችን ናቸውና እግዚአብሔር የሊቃውንትን በረከት አብዝቶ ለእነሱ ይስጥልን። ደግማችሁ እግዚአብሔርን ብላችሁ አመስግኑ። እሺ፣ ከዚህ በመቀጠል ወደ ወጣት ሰንበት ትምህርት ቤት መዘምራን የምንሄደው